ኧረ ጉድ ነው። አርሴናል ዋንጫ በላ ምን በላ እያላችሁ አሁን መንገድ ዘግታችሁ ዝብ እያስቸገራችሁ ወዲያና ወዲህ የምትወራጩ ወጣቶች ግን እንደው የጤና ነው ጤንነት ነው እንዴ? ምን ይመስላችኋል ግን? ምን አገባችሁ አሁን ስለ አርሴናል? አሁን የኢትዮጵያ ሕዝብ ስንት ችግር እያለበት በቤተሰቡ በሀገር የሀገር ጉዳይ ጥሩም ነገር እንዳለ መጥፎም ነገር አለ በሀገር ላይ ስንት ሀሳብ አለ አይደል እንዴ? እንዴ የቤተሰባችሁን ሀሳብ ጨረሳችሁ? የቤታችሁን ሀሳብ ጨረሳችሁ? ስለ ስራ፣ ስለ ኑሮ ማሰብ የለም? ስለ ሀገር የሚያሳስብ ነገር የለም ወይ? የኢትዮጵያ ጉዳይ አይደለም አይደል እንዴ? አርሴናል ያለው ከኢትዮጵያ ውጭ ነው ኳስም ይሁን ምን። በዚህ ልክ እንደው መወራጨትና ሌላ ነገር እንደው የመጣ ሌላ ሌላ በቃ ሌላ ልክ ወደብ ተመለሰልን ወይም ጦርነቱ ባቆመልን ሰላም ተፈጠረልን ሲባል እንኳን እንደዚህ ወታችሁ የምትወራጩና የምትጨፍሩ አይመስለኝም። ስንት የሚያሳስብ ነገር የለም። ኧረ እንደው እኔ እንጃ እንደው ቤተሰብስ ምን ይላል ምን ይላል? ቤተሰብ መምከር አለበት እንዲህ አይነቱ ነገር እንደዚህ ጥሩ ነው ብዬ እኔ አልገምትም። በእርግጥ አሁን ይሄ ሲባል ብዙ ደስ የማይላችሁ አላችሁ። በዚህ የተጠመዳችሁ በዚህ ሱስ በዚህ ሁኔታ በቃ ቀለበት ውስጥ የገባችሁ አይምሯችሁ በዚህ የተያዘ ይሄ ነገር ሊያስደስታችሁ ይችላል። ግን አብዛኛው ሕዝብ በትዝብት እያየ ነው፣ በጣም በመገረም እንደዚህ አይነትም ትውልድ አለ እንዴ እስከ ማለት የሚደርስ ሁሉ እንዳለ መገመት አለባችሁ እንዴ። ሀገራችን እኮ ገና ናት። አሁን ገና ከተደሰትንም ስንት የሚያስደስት ነገር አለ በሀገራችን ጉዳይ፣ ካሰብንም ስንት የሚያሳስብ ነገር አለ በሀገራችን ዙሪያ እንጂ በዚህ ልክ መንገድ ላይ ወጥቶ እንደው ኦቨር እንደዚህ መሆን፣ በሰው በፈረንጅ እርግጫ እንደዚህ መወራጨት እንዴ! የእሱን ዶላር እኮ አምጥቶ ኪስ አይከትም። የቤተሰብን ቀዳዳ ወይም ያንተን ችግር አይደፍንልህም። የእሱ እዛ ዘሎ ባገኘው ብር አንተ ለአንተ ምንህ ነው? ለእናንተ ምናችሁ ነው? ምናችሁ ነው እንዴ? ይሄ ነገር እንዴ ልክ አይመስለኝም። ብታስቡበት ጥሩ ነው። እንደዚህ አይነት ነገር እንደው በኢትዮጵያ እንደውም የሆነ ነገር እርምጃ ቢወስድ ቢታገድም ጥሩ ነው። እንደ የሰው መብት መጋፋት ይሆናል እንጂ በዚህ ልክ መሆኑ አላስፈላጊ ነው። እንዲህ አይነትም ትውልድ አለ እንዴ ተብላችሁ ትዝብት ውስጥ ለምን ትወድቃላችሁ? ምን ማለት ነው? ምን ማለት ነው? እንግዲህ ቀረ የሚላችሁን የራሳችሁ ጉዳይ። እንግዲህ ቀረ ካላችሁ ግን አብዛኛው ሰው በአብዛኛው ሰው እይታ ውስጥ ይሄ ጥሩ ስላልሆነ ነው። ይህችን ነገር ብትቆጠቡ ጥሩ ነው። ቅርም ካላችሁ እንግዲህ ምንም ማድረግ አይቻልም።